ዛሬ ያለምንም ወጪ በሁለት ቀናት ውስጥ ብቻ ገንዘብ እንሰራለን። ተማሪ ከሆናችሁ ወይም ጎን ለጎን ገንዘብ የምትሰሩበትን መንገድ ወይም የራሳችሁን ቢዝነስ እየፈለጋችሁ ከሆነ በዛሬው ቪዲዮ ያለምንም ወጪ ፕሮዳክት ሰርተን ያለምንም ወጪ ስል ሊትራሊ በዜሮ ኮስት የራሳችንን ፕሮዳክት ሰርተን ራሳችን ዲዛይን አድርገን ለሰዎችና ለቢዝነሶች እንሸጣለን። የራሳችሁን ቢዝነስ ለመጀመር ትልቅ ካፒታልና ቢሮ ያስፈልገኛል ብላችሁ ለምታስቡ ሰዎች ትክክል እንዳልሆናችሁ የሚያሳምናችሁ ቪዲዮ ስለሆነ እስከ መጨረሻው ድረስ ተመልከቱት። ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ የሆናችሁ ሰዎች ራፋኤል እባላለሁ። ከስታርታፕ ቢዝነስ ኢንተርፕረነርሺፕ ኤንድ ሰልፍ ኢምፕሩቭመንት ጆርኒ ጋር የተያዙ ኮንቴንቶችን እዚህ ቻናል ላይ ሼር ስለማደርግ ቪዲዮውን ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ እንዲሁም ቤተሰብ መሆን እንዳትረሱ። ወደ ቪዲዮ እንቀጥል። መጀመሪያ ወዴትም ከመሄዳችሁ በፊት ወይም ማንንም ከማናገራችሁ በፊት መጀመሪያ የምታደርጉት ነገር በደንብ ሶሊድ የሆነ አይዲያ ወይም በደንብ ሶሊድ የሆነ ሀሳብ ማምጣት ነው። when I say ሶሊድ የሆነ ሀሳብ ማምጣት ስል ቢዝነሶች ወይም ግለሰቦች በጣም የሚቸገሩበት ነገር ምንድን ነው እና እኔ ሶልቭ ባደርገው ለእነሱ በጣም ዩስፉል ሊሆን ይችላል ብላችሁ የምታስቡትን አይዲያ በደንብ ሶሊዲፋይ ማድረግ ይኖርባቸዋል። ዛሬ የማሳያችሁ ለካፌ ወይም ለሬስቶራንቶች፣ ለሆቴሎች አቬሌብል የሚሆን ዲጂታል ሜኑ ነው። እኔ ችግሮችን አይደንቲፋይ ለማድረግ ባደረኩት ሪሰርች መሰረት አብዛኛው ካፌ እና ሬስቶራንት ሜኑ አለው which is በወረቀት ፕሪንት የሚደረገው ሜኑ ማለት ነው። ሶ ኢች ታይም ፕራይሳቸውን አፕዴት ባደረጉ ቁጥር ኢች ታይም ካታጎሪና ሜኑ በጨመሩ ቁጥር ያንን ወረቀት ድጋሚ ሪፕሪንት ያደርጉታል ወይም ደግሞ ላዩ ላይ በወረቀት ተጽፎ ይለጠፋል። ሶ ይህንን ሶልቭ ለማድረግ ምን አይነት ፕላትፎርም ወይም ምን አይነት ሰርቪስ ቢልድ ማድረግ ይቻላል፣ በምን አይነት መልኩ ሶልቭ ብናደርገው የምር ካፌዎችና የሬስቶራንቶችን ችግር ይቀርፋል የሚለውን ሪሰርች ማድረግ ያስፈልጋል ማለት ነው። እናንተም የሚመጡላችሁ በጣም አንገብጋቢ የሆኑ ችግሮች ካሉ እነዛም ፕሮብሌሞች ኮር ሩታቸው ምንድነው፣ እንዴት ነው ሶልቭ የምናደርገው የሚለውን በደንብ ሶሊዲፋይ ማድረግ ያስፈልጋል ማለት ነው። ሶ አይዲያውን ካመጣችሁ በኋላ ኔክስት ስቴፕ የሚሆነው ያንን አይዲያ እናንተ ባላችሁ ስኬል ወይም እናንተ ባላችሁ አቅም እንዴት መስራት እንችላለን የሚለውን አይደንቲፋይ ማድረግ ያስፈልጋል። ቪዲዮ መጀመሪያ ላይ ሃይላይት እንዳደረግኩት ይህን ፕሮጀክት ወይም ይህን ፕሮዳክት ለመስራት ምንም አይነት ወጪ አንጠቀምም። በዜሮ ኮስት ነው እንሰራለን ብለን የተነሳ ነው። ስለዚህ ያለምንም ወጪ ለካፌዎች፣ ለሬስቶራንቶች ዩዜብል የሆነ ሜኑ ወይም ደግሞ አፕዴተብል የሆነ ሜኑ እንዴት መስራት እንችላለን የሚለውን አይደንቲፋይ ማድረግ ያስፈልጋል ማለት ነው። ቅድም እንዳልኩት እናንተም የሚመጣላችሁ ሌላ አይዲያ ወይም አይደንቲፋይ የምታደርጉት ሌላ ፕሮብሌም ካለ ያንን ችግር በዜሮ ኮስት ወይም ደግሞ ትንሽ በጀትም ካላችሁ በዛ በጀት እንዴት ነው የምሰራው የሚለውን አይደንቲፋይ ማድረግ ያስፈልጋል። ሶ ለዚህ የካፌዎች የሜኑ ችግር ሶሉሽን አድርገን ያሰብነው በኪዋር ስካን የሚደረግ ዲጂታል ሜኑ ይኖራል። በእያንዳንዱ ቴብል ላይ ኪዋር ይቀመጣል። ሰዎች ሲመጡ ያንን ኪዋር ስካን ያደርጋሉ። የካፌ ፔጅ ዲስፕሌይ ይሆናል ማለት ነው። ስለዚህ ካፌዎች የራሳቸው የሆነ መቆጣጠሪያ ይኖራቸዋል። ዋጋቸውን ሲጨምሩ ወይም ደግሞ ዝርዝር ሲያሻሽሉ እዛ ላይ ገብተው አፕዴት ያደርጋሉ። ሰዎችም ስካን ሲያደርጉ የሚመለከቱት አፕዴትድ የሆነውን ዳታ ነው ማለት ነው። ስለዚህ ይህንን ሶሉሽን ዊዛውት ዜሮ ኮስት እንዴት ዴቨሎፕ ማድረግ እንችላለን፣ እንዴት ቢልድ ማድረግ እንችላለን የሚለውን ቴክኒካል ነገሮች ላይ ጎበዝ ከሆናችሁ ወይም ደግሞ እንደዚህ አይነት ለቴክኖሎጂ ቅርበት ያላቸው ፕሮዳክቶችን ከሆነ የምታስቡት ፕሮግራም ማድረግ ወይም ደግሞ ኖኮድ ቱሎችን መጠቀም ይቻላል። ወይም ደግሞ የሚመጣላችሁ ሶሉሽን ሙሉ ለሙሉ ከዌብሳይት ከፕሮዳክት ውጪ ከሆነም ያንን ሶሉሽን ዊዝ ዜሮ ኮስት እንዴት ነው የምሰራው የሚለውን ሪሰርች ማድረግ አይደንቲፋይ ማድረግ ያስፈልጋል ማለት ነው። ሶ ሃይላይት ለማድረግ ያህል ፕሮብሌሙን አይደንቲፋይ አድርገናል፣ ሶሉሽን ነው ብለን ያሰብነውን ነገር አምጥተናል። ያንን ሶሉሽን በእናንተ አቅም ሊሰራ በሚችል ስኬል ናሮ ማድረግ ይሆናል ማለት ነው። ለምሳሌ ዌብ ፔጅ የሚያስፈልገው ከሆነ አድሚን፣ ዳሽቦርድ፣ ሰርቨር፣ ዶሜን የመሳሰሉትን ነገሮች ወጪ የሚያስወጣችሁ ነገሮች ሙሉ በሙሉ አቮይድ ማድረግ ይኖርባቸዋል። ምናልባት የምትቀርፉት ፕሮብሌም በጣም ትልቅ ችግር ሊሆን ይችላል። ነገር ግን ያሰባችሁትን ሶሉሽን በእናንተ ሌቭል ልክ ሊሰራ የሚችል ማድረግ ይኖርባቸዋል። ስለዚህ አይዲያውን አምጥተናል፣ ሶሉሽን ይዘናል፣ ናሮ ዳውን አድርገናል። ሶሉሽኑን ቢልድ ወደ ማድረግ እንሄዳለን ማለት ነው። ሶ ቀጣዩ ስቴፓችሁ የሚሆነው ያሰባችሁትን ሶሉሽን ቢልድ ወደ ማድረግ ይሆናል ማለት ነው። ምናልባት ያሰባችሁት ሶሉሽን ቴክ ቤዝድ ሊሆን ይችላል። ለምሳሌ አሁን ዲጂታል ሜኑ ስለሆነ የምንሰራው ኪዋር ያስፈልገናል፣ ሊስት የምናደርግበት ዌብሳይት ያስፈልገናል። ምክንያቱም ሰዎች ኪዋሩን ስካን ሲያደርጉ አቬሌብል የሚሆን ዌብ ፔጅ ያስፈልገናል። እያንዳንዱ ካፌ ወይም ሆቴል አክሰስ የሚያደርገው የራሱ ፔጅ ያስፈልጋል። ስለዚህ እሱን ዲዛይን ማድረግ ይኖርብናል ወይም ፕሮግራም ማድረግ ይኖርብናል ማለት ነው። ምንም አይነት ቴክኒካል ስኪልም ከሌላችሁ በጣም ብዙ ኖ ኮድ ትሎች አሉ። ምንም አይነት ኮድ ሳትጽፉ ዌብሳይት ቢልድ የምታደርጉባቸው ሚኒሶች አሉ። እነሱን መጠቀም ትችላላችሁ። ዲስክሪፕሽን ላይ የነዛን ዌብሳይቶች ሊንክ አስቀምጣለሁ። በእነሱም ቢልድ ማድረግ ትችላላችሁ። በዚህኛው ቪዲዮ ግን ዌብሳይቱን ወይም እያንዳንዱ ካፌዎች የሚጠቀሙትን ፔጅ ኮድ ነው የምናደርገው ማለት ነው። ስለዚህ መጀመሪያ ሳምፕል ዳታ ተጠቅመን ወይም ደሚ ዳታ ተጠቅመን የካፌዎቹን
የካፌዎቹን ፔጅ እንሰራለን። እያንዳንዱ ካፌ የሜኑ ዝርዝሩን የሚያስቀምጥበት ሊስት ለመጠቀም መጀመሪያ እንዳልኩት በዜሮ ኮስት ስለሆነ ቢውል የምናደርገው ምንም አይነት ዶሜን አንገዛም፣ ምንም አይነት ሰርቨር አንጠቀምም። ስለዚህ የምንጠቀመው የጉግል ሺትስ ቴብልን ይሆናል። ኢትስ ፍሪ ቱ ዩዝ፣ ምንም አይነት ወጪ የለውም። ስለዚህ እያንዳንዱ ሜኑ የካፌዎች ጉግል ስፕሬድሺት ላይ ከዘረዘርም በኋላ እዛ ላይ ያለውን ሊስት ዌብሳይቱ ወይም የምንሰራው የካፌ ሜኑ ፔጅ ከዛ ላይ ፌች አድርጎ ሊስት እንዲያደርግ እናደርጋለን ማለት ነው። ስለዚህ መጀመሪያ ዌብሳይቱን ደሚ ዳታውን ተጠቅመን ኮድ እናደርጋለን። ስለዚህ ለሳምፕል የምንጠቀመው ሜኑ ዲዛይን አድርገናል። አዌርድ መሆን ያለባችሁ ነገር ሙሉ በሙሉ ይሄ አድሚን ዳሽቦርድ ኮምፕሊኬትድ የሆነ ነገር ቢውልድ አታድርጉ። ይሄ 10 ደቂቃ ስራ ነው። ስፔሻሊ ፕሮግራመሮች እና ቴክኒካል ኖሌጅ ያላችሁ ሰዎች ካላችሁ በጣም ቀላል ነገር ነው ይሄ። ጀስት 10 እና 15 ወይም ደግሞ 5 ጀስት የምግብ እና የመጠጥ ዝርዝሮችን ሊስት አድርጉ። ዴን ዌብ ፔጁ ያንን ፌች አድርገው ሊስት እንዲያደርግ አድርጉና እዚህ ጋር እየፈለግን ያለነው ነገር ምንድነው? ወደ ካፌዎች ስንሄድ ወይም ሬስቶራንቶች ጋር ስንሄድ አፕዴት እያደረጋችሁ ዲሞንስትሬት እያደረጋችሁ ማሳየት ይኖርባችኋል። ስለዚህ ዌብ ፔጁ እንደምትመለከቱት ከላይ ናቪጌተሮች አሉት። እንደ ሾርት ከት ናቸው፣ ምክንያቱም ሊስቱ ሲበዛ ሰዎች ቶሎ ፊልተር አድርገው የሚያገኙበት ሚንስ ነው። ዴን ለኢሜጆቹ ሊንክ ነው እየተጠቀምን ያለ ነው። እያንዳንዱ ካታጎሪ ላይ ሜኑ ዝርዝሮች ይኖራሉ ማለት ነው። ዴን ስፕሬድሺቱ ላይ እንደምትመለከቱት እዚህ ጋር እንግሊዘኛና አማርኛዎችን እንጨምራለን። ለማሳየት እንዲመቸን እንግሊዘኛና አማርኛ መጨመር እንችላለን፣ ግን 1-2 ካፌዎችን አፕሮች ስናደርግ በዚህ በቂ ስለሆነ ኮምፕሊኬትድ አታድርጉት። ካታጎሪ አለ፣ ዴን የምግቡ ዝርዝር፣ ከዛ ምን ካታጎሪ ውስጥ ነው ያለው፣ ፕራይሱ፣ ጀስት እሱን ሊስት ካደረግን በቂ ነው። ዲስ ኢዝ ኢነፍ ለኤምቪፒ ለሰዎች እና ለካፌዎች ወስዳችሁ ለማሳየት ይሄ በቂ ነው። ምናልባት የምታስቡትን ሀሳብ በጣም ትልቅ ነገር ከሆነ በዚህ ልክ አውረዳችሁ አቅልላችሁ መስራት ብትችሉ በጣም የተሻለ ነው የሚሆነው። ምክንያቱም እንዳያችሁት በጣም ትንሽ ሰዓት ነው የፈጀው። ስለዚህ እናንተ ቢውልድ የምታደርጉት ነገር ሳምንት 15 ቀን የሚፈጅባችሁ ነገር መሆን የለበትም ማለት ነው። ዌብሳይታችንን ቢውልድ አድርገናል፣ ሳምፕል ሜኑ ፔጅ ማለት ነው። እሱን ሰርተናል። ሪል ታይም ዳታ እንዲወስድ ከስፕሬድሺት ፌች እንዲያደርግ ወይም ደግሞ ከስፕሬድሺት ላይ አክሰስ እንዲያደርግ አድርገናል። ስለዚህ ቀጣይ የምናደርገው ምንድነው? የሰራነውን ዌብ ፔጅ ኦንላይን ማድረግ አለብን። ቅድም ሃይላይት እንዳደረግኩት there's no need to buy a server ዶሜን የራሳችሁን እንደዚህ ነገር መግዛት አያስፈልግም። ምክንያቱም አሁን አላማችን ጀስት ፕሮብሌሙን ሶልቭ ማድረግና መኒ ሜክ ማድረግ ስለሆነ ወጪ የሚያስወጣችሁን ነገር በምንም አይነት ሚንስ ኮንሲደር እንዳታደርጉ። ስለዚህ ዌብ ፔጆችን ሆስት ለማድረግ በጣም ብዙ ኦፕሽኖች አሉ። ቨርሰል፣ ኔትሊፋይ። ምናልባት ቴክኒካል ኖሌጅ ያላችሁ ሰዎች እዚህ ላይ አዌርነስ ስለሚኖራችሁ we will use ኔትሊፋይን ተጠቅመን የሰራነውን ዌብ ፔጅ አቬሌብል እናደርጋለን ኦንላይን ማለት ነው። ዴን ሊንክ ይሰጡናል። ቨርሰል እና ኔትሊፋይ ላይ ሆስት ስታደርጉ ሊንክ ይሰጣችኋል። የራሳችሁ ዶሜን ሳይኖረው ሊንክ ይሰጧችኋል። ስለዚህ ያንን ሊንክ ወስደን በዛ ሊንክ ኪዋር ጀነሬት እናደርጋለን ማለት ነው። ኪዋር ጀነሬት ለማድረግ በጣም ብዙ ኦንላይን ኦፕሽኖች አሉ። ምክንያቱም ኪዋር ራሱ ኦፕን ሶርስ ስለሆነ በጣም ብዙ ጀነሬተሮች አሉ። ስለዚህ ምንድነው የምታደርጉት? ኔትሊፋይ ላይ መጀመሪያ ሆስት እናደርገዋለን። ዴን ሆስት ካደረግነው በኋላ ያንን ሊንክ ወስደን ኪዋር ጀነሬት እናደርጋለን ማለት ነው። አፍተር ዳት ምናልባት ኪዋሩን ለሳምፕል ካንቫ ላይ ወይም ሌላ ፍሪ ዌብሳይቶች ላይ ወስደን ሳምፕል መስራት እንችላለን፣ ወይም ሰዎች እስካን የሚያደርጉትን ሜኑ ሳምፕል መስራት እንችላለን ማለት ነው። ስለዚህ መጀመሪያ ኔትሊፋይ ላይ አፕሎድ እናደርገው። ኔትሊፋይ ላይ አፕሎድ ካደረጋችሁት በኋላ የምትመለከቱትን አይነት ሊንክ ይሰጣችኋል። ዴን ያንን ሊንክ ወስደን ኪዋር ጀነሬት ማድረጊያ ዌብሳይቶች አሉ፣ ቅድም ሼር ያደረኳቸው። የእነሱንም ሊንክ ዲስክሪፕሽን ላይ ያስቀምጣለሁ። እሱን እንጠቀማለን ማለት ነው። ያንን ዌብሳይት ተጠቅመን ኪዋር ጀነሬት እናደርጋለን።
ኪዋሩን ጀነሬት ካረጋችሁ በኋላ ስካን አድርጋችሁ ቼክ ማድረግ ትችላላችሁ። ስክሪናችሁ ላይ ዲስፕሌይ አድርጋችሁ ዴን መስራቱን እርግጠኛ ከሆናችሁ በኋላ ካንቫ ላይ ወይም ደስ ያላችሁ ፎቶ ኤዲተር ዌብሳይቶች ላይ ሄዳችሁ ሳምፕል እንሰራለን ማለት ነው። የምንሰራው ሳምፕል ምንድነው? ነገ ሄደን አፕሮች ስናደርግ ወረቀቱን ሰጥተናቸው ከወረቀቱ ላይ ስካን እንዲያደርጉ አፕሮች እናደርጋለን ማለት ነው። ሶ ኢንስቴድ ኦፍ ኪዋሩን ፒሲያችሁ ላይ ኦፕን አድርጋችሁት ከዚህ ላይ ስካን አድርጉ ከምትሉ የሚቀመጠውን አይነት ሳምፕል ይዛችሁ የዚህ አይነት ብትሏቸው ኢትስ ቤተር። ሶ ለሳምፕል የሚሆን አንድ ዲዛይን እንሰራለን። ስለዚህ እንደዚህ አይነት ሳምፕል ዲዛይን አድርገናል ማለት ነው። ይሄንን ለሳምፕል እንዳልኩት ቀደም በፒሲ ማሳየት ትችላላችሁ ወይም በስልካችሁ ሴቭ አድርጋችሁ ስልክ ላይ ማሳየት ትችላላችሁ። ግን ሞር ፕሪፈረብል የሚሆነው ፕሪንት አድርጋችሁት ዴን ከወረቀቱ ላይ ስካን እንዲያደርጉ በዛ አይነት ሚንስ አፕሮች ብናደርግ ኢትስ ሞር ለቢዝነሶቹም እንዲሁም ለሰዎች አፒል ማድረግ ስለሚችል ጠዋት ላይ ፕሪንት አድርገን እሱን አፕሮች ከማድረጋችን በፊት ፕሪንት እናደርጋለን ማለት ነው። ደ ላስት ቲንግ ኦልሬዲ ሳምፕላችንን ይዘናል። ለካፌዎች የምንወስደውን ሳምፕል ይዘናል። ደ ላስት ቲንግ ቢውልድ የምናደርገው ነገር ምንድነው? ፕራይሲንግ ፓኬጅ ይኖረናል ማለት ነው። ፕራይሲንግ ፓኬጅ እንዳልኳችሁ ዋናው አለማችን በዜሮ ብር ገንዘብ መስራት ስለሆነ በጣም ግሪዲ የሆነ ፕራይስም አንሰጥም። ግን ፎር ሚ ፐርሰናሊ አሁን ከረንትሊ ይህንን እየሰራ ያለውበት ሚንስ ሌላ ፋይናንሻል ሶርስ ስለሚያስፈልገኝ ስለሆነ ሚኒመሙን 5000 እናደርገውና ከ5000 ብር ጀምሮ እስከ 10000 ብር ባለው ሬንጅ ውስጥ እናደርገዋለን ማለት ነው። ለእናንተም እንዳልኳችሁ በደንብ የራሳችሁን ፕሪፈር የምታደርጉት ፕራይሲንግ ካለ ከዲጂታል ሜኑ ውጪም ከሆነ እየሰራችሁ ያላችሁት ወይም ሌላ አይነት ኤምቪፒም ከሆነ እየሰራችሁ ያላችሁት ለእናንተ ፊት የሚያደርግና ስፔሻሊ በዜሮ ኮስት እየሰራችሁት ስለሆነ የማትጎዱበት ስቲል ደግሞ ኦቨር የማትጠቀሙበትም አይነት ፌር ፕራይሲንግ ሊስት ማድረግ ይኖርባችኋል ማለት ነው። ፕራይሲንግ ፓኬጅም ቴምፕሌቶች ስላሉ እዚሁ ላይ ሰርች አድርገን አንድ ፕራይሲንግ ፓኬጅ ቴምፕሌት አፕዴት እናደርጋለን ማለት ነው። ምናልባት ለአንዳንድ ሰዎች ለፕራይሱ በጣም የወረደ ሊመስል ይችላል፣ ግን ምንም አይነት ወጪ አላወጣንበትም። እንደተመለከታችሁት ደግሞ በጣም በአጭር ጊዜ ውስጥ ኦልሞስት ከ2 ሰዓት ባላነሰ ጊዜ ውስጥ ነው ሁሉንም ነገር የሰራ ነው። ስለዚህ በጣም ፌር የሆነ ፕራይስ ነው የሚሆነው ማለት ነው። ስለዚህ አሁን ኤቭሪቲንግ ይዘናል። ፕሮዳክቱን ቢልድ አድርገናል፣ ሳምፕላችንን ይዘናል። ዴን ቱሞሮ ሞርኒንግ ወጥተን ካፌዎችና ሬስቶራንቶችን አፕሮች ማድረግ ይሆናል ማለት ነው። ምናልባት ሰፈራችሁ ካፌ ከሌለ ስቲል የታክሲ ኢንቨስት ማድረግ ሊኖርባችሁ ይችላል። ለእኔ ቅርብ የሚሆነው ለቡና አየር ጤና አካባቢ ስለሆነ እዛ አካባቢ ያሉ ካፌና ሬስቶራንቶችን ቱሞሮ ሞርኒንግ አፕሮች እናደርጋለን ማለት ነው። አሁን ለቡና ያለ ነው አትሊስት 15 ካፌ ወይም ሆቴሎችን አፕሮች እናደርጋለን ብለን አስበናል። 15 አይደል? በጎሊዝ አትሊስት አንድ ሰክሰስፉል ሴልስ ማግኘት ነው። አንድ አገኘን ማለት ያው ትናንትና ፕራይሲንግ ታጉን አይታችሁታል። ሚኒመሙ 5000 ብር ስለሆነ ቢያንስ 15 አፕሮች አድርገን አትሊስት አንድ አክቲቭ ሴልስ ማግኘት አለብን። ከዛ ይሄን ከጨረስን በኋላ ወደ አየር ጤና እንሄዳለን ማለት ነው። አትሊስት እዚህ 10 አድርገን 5ቱን እዛ ማድረግ እንችላለን። ኮልድ ሴልስ አፕሮች ስለሆነ ቀጥታ ካሜራ ይዘን መግባት ላንችል እንችላለን። ግን ያለውን ኢንተራክሽን ያው የሚፈቅዱ ሰዎች ካሉ ወይም ዊሊንግ የሚሆኑ ሰዎች ካሉ በደንብ ሪከርድ አድርገን እናስገባዋለን።
እንዳያችሁት ኢንተራክሽኑ ይሄን ይመስላል። እንዳጋጣሚ ሆኖ የገና ሰሞን ስለሆነ ብዙ ካፌዎችና ሬስቶራንቶች ላይ ስንሄድ ኦልሬዲ ስራ ላይ ነበሩ። ዲኮር እየሰቀሉ እያስተካከሉ ነበር እና አብዛኞቹን ፎርማሊ አፕሮች ማድረግ አልቻልንም። ነገር ግን ኮንታክት ወስደን የወጣንባቸው ቦታዎች አሉ። አደ ሴም ታይም ደግሞ ቪዲዮ ላይ እንዳያችሁት ወደ አየር ጤና አካባቢ አንድ ሽያጭ ማግኘት ችለናል። ወደ 16 አካባቢ ካፌዎችን ነበር አፕሮች ያደረግነው። ከዛ ውስጥ አንድ ሽያጭ ማግኘት ችለናል። ከዚህ ኢንተራክሽን በደንብ እንድትወስዱ የምፈልገው ምንድን ነው፣ እናንተም የራሳችሁን ፕሮዳክት ይዛችሁ ወይም እንደዚህ አይነት ፕሮዳክት ይዛችሁ አፕሮች ለማድረግ ስትሄዱ 20 ሰው 30 ሰው አፕሮች አድርጋችሁ ከዛ ውስጥ 2 ሰው ወይም 3 ሰው ሊሆን ይችላል ፕሮዳክታችሁን የሚገዛችሁ። አደ ሴም ታይም ደግሞ በጣም ብዙ ሪጀክት የሚያደርጓችሁ ፎርማል ባልሆነ ሚንስ የሚያናግሯችሁም ሰዎች ሊኖሩ ይችላሉ። ግን አንደርስታንድ ማድረግ ያለባችሁ ነገር አትሊስት ዩስፉል ነገር እስከያዛችሁ ድረስ የቻላችሁትን ያህል በደንብ ብዙ ሰዎች ጋር አፕሮች ማድረግ፣ ከዛ ውስጥ ደግሞ አክቲቭ የሆኑ ሽያጮችን ማግኘት ይኖርባችኋል ማለት ነው። በደንብ እንደ ፖይንት መያዝ ያለባችሁ ሁሉም ሰው ወዲያውኑ እንዳናገራችሁት እሺ እንደሚላችሁ ኤክስፔክት እንዳታደረጉ። ብዙ ድርጅቶችን አፕሮች ባረጋችሁ ልክ ሰክሰስፉል ሴልስ የማግኘት ፕሮባቢሊቲያችሁን በዛው ልክ ከፍ እያለ ነው የሚሄደው። አይ ሆፕ ቪዲዮ ላይ በደንብ ዩስፉል የሆነ ነገር እንዳገኛችሁበት። ሃይላይት ያደረግኳቸው ነገሮችና ኢንተራክሽኑን በደንብ የራሳችሁን ነገር ለመሞከር እያሰባችሁ ላላችሁ ሰዎች እንደ ሪሶርስ እንደሚሆናችሁ 100% ሹር። ቪዲዮ ዩስፉል ሆኖ ካገኛችሁት ቪዲዮ ላይክ ማድረግ፣ ለሚጠቅማቸው ሰዎች ሼር ማድረግ፣ አት ዘ ሴም ታይም ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌሎች ዩስፉል ቪዲዮዎች እንገናኛለን። ታንክስ ፎር ዋቺንግ።